እንኳን ወደ ሉል ኤዱኬሽን በደህና መጡ። በዛሬው ቪዲዮ በስፖርት ታሪክ ውስጥ የተመዘገቡ እጅግ የሚያስደንቁ ሪከርዶችን እናቀርባለን። ቪዲዮውን እስከ መጨረሻው ድረስ ይከታተሉት። በ10ኛ ደረጃ የምናገኘው የዋይን ግሬቲክስ የሆክ ነጥብ ሪከርድ ነው። ስፖርቱ የበረዶ ሆክ ወይም ኤንኤችኤል ነው። ሪከርዱ ደግሞ 2857 ነጥቦች፣ ጎል ፕላስ አሲስት። ዋይን ግሬቲክስ ወይም ካናዳ ግሬቲክስ ያስመዘገባት የረዳት ኳስ አሲስት ብዛት ብቻ እንኳን ከማንኛውም ሌላ ተጫዋች አጠቃላይ ነጥብ ይበልጣል። በስፖርቱ ዓለም ዘ ግሬት ዋን በመባል የሚታወቀው ለዚህ ድንቅ ሪከርድ ነው። በ9ኛ ደረጃ የምናገኘው የዳን ብራድማን የክሪኬት አማካኝ ነጥብ ወይም ባቲንግ አቬሬጅ ነው። ስፖርቱ ክሪኬት ሲሆን ሪከርዱ 99.94 የጨዋታ አማካኝ ነው። ተመዝጋቢ ሰር ዶናልድ ብራድማን ነው። አውስትራሊያዊ ሲሆን በስፖርት ታሪክ በስታቲክስ ደረጃ ከማንኛውም ተጫዋች በላይ የበላይነት ያሳየ ሪከርድ ነው። በቴስት ክሪቲክስ የሁለተኛ አማካኝ ከፍተኛው 60 አካባቢ ሲሆን የብራድማን 99.94 ግን ፍጹም ሊቀርብ የማይችል ተደርጎ ይወሰዳል። በ8ኛ ደረጃ የምናገኘው የሳይን ማይክል ፌልፕስ የኦሎምፒክ ሜዳሊያዎች ብዛት ነው። ስፖርቱ ዋና ወይም ስዊሚንግ ነው። ሪከርዱ 28 የኦሎምፒክ ሜዳሊያዎች፣ 23 ወርቅ ነው። ተመዝጋቢ ማይክል ፌልፕስ ነው። አሜሪካዊ ሲሆን በኦሎምፒክ ታሪክ ከፍተኛ ሜዳሊያ ያገኘ ፌልፕስ ነው። በ2008 በቤጂንግ ኦሎምፒክ ብቻ 8 የወርቅ ሜዳሊያዎችን በአንድ ውድድር በመውሰድ ሌላ ተጨማሪ ታሪክ ሰርቷል። የካርል ሊንደንበርግ የዓለም ዋንጫ ግቦች ስፖርቱ እግር ኳስ ነው። ሪከርዱ በአንድ የዓለም ዋንጫ 13 ግቦች ነው። ተመዝጋቢው ጄንስ ፎንቴን ነው። ፈረንሳያዊ ሲሆን እንደ አውሮፓውያን አቆጣጠር በ1958 በስዊድን የዓለም ዋንጫ ላይ ጄሰን ቦንፎት በ6 ጨዋታዎች ብቻ 13 ግቦችን ያስቆጥራል። በአሁኑ የዓለም ዋንጫ ውድድር ጥብቅ የተከላካይ ስልት ምክንያት በአንድ ውድድር ያን ያህል ግብ ማስቆጠር እጅግ ከባድ ነው። በ6ኛ ደረጃ የምናገኘው የጆን ዚሌኒን የጦር ውርወራ ነው። ስፖርቱ አትሌቲክስ ነው። ሪከርዱ 98.48 ነው። ተመዝጋቢ ጆን ዚሌኒዝ ነው። ሀገሩ ቼክ ሪፐብሊክ ሲሆን እንደ አውሮፓውያን አቆጣጠር በ1996 የተመዘገበ ይህ የጦር ውርወራ ሪከርድ ከ30 ዓመት ቅርብ ለሚሆን ጊዜያት አልተደፈረም። ሜዳውን ሙሉ በሙሉ በሚባል ደረጃ አቋርጦ የተወረወረ አስደናቂ ርቀት ነበር። በ5ኛ ደረጃ የምናገኘው የጆን ኢስኒር እና የኒኮላስ ማው የረጅም የቴኒስ ጨዋታ ነው። ስፖርቱ ቴኒስ ነው። ሪከርዱ 11 ሰዓት ከ5 ደቂቃ የፈጀ ጨዋታ ነው። ተመዝጋቢ ጆን ኢስኒር አሜሪካ እና ኒኮላስ ማው ፈረንሳይ ነው። እንደ አውሮፓውያን አቆጣጠር በ2010 በዋምብልደን ውድድር ላይ በ3 ቀናት ተከፋፍሎ የተጫወቱት ጨዋታ ነው። የመጨረሻው ሴት 70-68 በሆነ ውጤት በኢስኒር አሸናፊነት ተጠናቋል። አሁን ባለው ደንብ መሰረት ጨዋታው በቲ ብሬክ ስለሚወሰን ይህ ሪከርድ ደግሞ አይሰበርም። በ4ኛ ደረጃ የምናገኘው የሁሴን ሪያዛድ የክብደት ማንሳት ነው። ክሊን ኤንድ ጀርክ ሪከርዶች ስፖርቱ ክብደት ማንሳት ነው። ሪከርዱ 263.5 ኪሎ ግራም ነው። ተመዝጋቢ ሁሴን ሪያዛድ ኢራናዊ ሲሆን እንደ አውሮፓውያን አቆጣጠር በ2004 በአቴንስ ኦሎምፒክ ላይ የተመዘገበ የሪከርድ በሱፐር ሄዋት መደብ ውስጥ እጅግ አስደናቂ ጉልበት የታየ አጋጣሚ ነበር። እስከዛሬው ድረስ በኦሎምፒክ መድረክ ላይ ማንም ሊጠጋው አልቻለም። በ3ኛ ደረጃ የምናገኘው የሰር አሌክስ ፈርጉሰን የፕሪሚየር ሊግ ዋንጫዎችን ነው። ስፖርቱ እግር ኳስ ነው። አሰልጣኝነት ሪከርዱ 13 የካፒታል ዋንጫዎች ወይም ፕሪሚየር ሊግ ታይትሎች ነው። ተመዝጋቢው ሰር አሌክስ ፈርጉሰን ማንቸስተር ዩናይትድ ነው። ፈርጉሰን ማንቸስተር ዩናይትድን ለ26 ዓመት በበላይነት በጠበቁበት ወቅት 13 የፕሪሚየር ሊግ ሻምፒዮኖችን አሸንፏል። በአሁኑ ዘመን በአሰልጣኝነት ላይ ባለው ከፍተኛ ጫና እና በቡድኖች ኃይለኝነት ምክንያት ይህንን ሪከርድ የሚደርስ አሰልጣኝ ማግኘት ከባድ ነው። በ2ኛ ደረጃ የምናገኘው የሊዮኔል ሜሲ በአንድ የካላንደር ዓመት የተቆጠሩ ግቦች ነው። ስፖርቱ እግር ኳስ ነው። ሪከርዱ በአንድ ዓመቱ 91 ግቦች ነው። ተመዝጋቢ ሊዮኔል ሜሲ አርጀንቲና እና ባርሴሎና። እንደ አውሮፓውያን አቆጣጠር በ2012 ሜሲ ለባርሴሎና እና ለአርጀንቲና ብሔራዊ ቡድን በድምሩ 91 ግቦችን በማስቆጠር የጀርመኑ ገርድ ሙለር የ85 ግቦች ሪከርድን ሰብሯል። በአሁን ጨዋታ ብዛት ጥንካሬና ይህንን ቁጥር ማድረስ ሊደገም የማይችል ያህል ይቆጠራል።
በአንደኛ ደረጃ የተመዘገበው የዩዜን ቦልት የ100 እና የ200 ሪከርድ የሩጫ ሪከርድ ነው። ስፖርቱ አትሌቲክስ ነው። ሪከርዱ 100 ሜትር በ9.58 ሰከንድ፣ 200 ሜትር በ19.19 ሰከንድ ነው። ተመዝጋቢው ዩዜን ቦልት ጃማይካ ነው። እንደ አውሮፓውያን አቆጣጠር በ2009 በበርሊን ዓለም አትሌቲክስ ሻምፒዮን ላይ ቦልት ያስመዘገበው ይህ ሪከርድ የሰው ልጅ የፍጥነት ወሰን እንደገና የከለሰ ነበር። የሳይንስ ሊቃውንቱን ይህ ሰከንድ መስበር ለብዙ አስርት ዓመታት የማይቻል ነው ብለው ይገምታሉ። እነዚህ በስፖርት ታሪክ ውስጥ ከሚገኙ አስደናቂ ሪከርዶች መካከል ጥቂቶቹ ናቸው። ቪዲዮውን ከወደዳችሁት ላይክ ያድርጉ፣ ቻናሉንም ሰብስክራይብ ያድርጉ።